Well, essentially, most important paragraph to me. ዛሬ በውድቅት ሌሊት ፕሬዝዳንት ትራምፕ ድንገተኛ አዋጅ አውጀዋል። በኢራን ላይ ታይቶ የማይታወቅ ጥቃት ሰነዝራሉ ብሎ የነበሩት ፕሬዝዳንት ትራምፕ በድንገት በሰጡት መግለጫም የሰላም ስምምነት ታውጇል ብለዋል። ጦርነቱም ከዛሬ ጀምሮ አክትሟል። ከቀናት በኋላም የአሜሪካ ወታደሮች ወደ ሀገራቸው አሜሪካ ይመለሳሉ በማለት ገልጸው ከኢራን ጋር የሰላም ስምምነት ይፈረማል። ኢራኖች በእጅጉ ለምነውኛል፣ ብዙ ምት መትቻቸዋለሁ፣ ተጨማሪ ምቱንም እንደማይችሉት ገልጸው ለሰላም ስምምነት እጃቸውን ወደ ላይ አድርገዋል ሲሉ አውጀዋል። ስምምነቱም ዛሬ አሊያም ነገ በሚቀጥሉት ቀናት ይፈረማል ሲሉ ነው ያወጁት። ይህ ድንገተኛ የፕሬዝዳንት ትራምፕ የሰላም አዋጅ እስራኤልን በእጅጉ እንዳስደነገጣት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ሆኖም ግን በቀጣይ የምናየው ይሆናል፣ የምናውቀው ነገር ግን ስለ ሁኔታው የለም ብላለች እስራኤል። ይህንንም ተከትሎ ኢራን ባወጣቸው አስገራሚ መግለጫ ደግሞ ፕሬዝዳንቱ ስለምን የሰላም ስምምነትም ሆነ ስለ የትኛዋ ኢራን እንደሚያወሩ አልገባኝም ብለዋል። የትራምፕ አወዛጋቢ ንግግር እንግዳ መግለጫ መላው ዓለምን እያነጋገረ ነው። ውድ ቤተሰቦቻችን የሰዓቱን መረጃዎችን ይዤላችሁ መጥቻለሁ። ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ዝርዝር መረጃው ስናመራ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድንገተኛ አዋጅ ማወጃቸው ተሰማ። በኢራን ላይ ሊሰነዝሩት የነበረውና ታይቶ የማይታወቅ ጥቃት ዛሬ ሌሊቱን ከፍታለሁ ብለው የነበሩት የአሜሪካው ፕሬዝዳንት ትራምፕ ነገሩን የተገላቢጦሽ አድርገው ከኢራን ጋር ተጀምሮ የነበረው ጦርነት በይፋ ተጠናቋል ሲሉ አውጀዋል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ በመላው ዓለም በከፍተኛ ሁኔታ መነጋገሪያ በሆነ መልኩ በድንገት ዛሬ ሌሊቱን በሰጡት መግለጫም ዛሬ ሌሊቱን ከዚህ ቀደም እንዳቀዱት በኢራን ኢስላሚክ ሪፐብሊክ ላይ ሊሰነዝሩት ተዘጋጅቶ የነበረውና እሳቸው መጠነ ሰፊ ሁሉን አውዳሚ በማለት የጠሩትን መጠነ ሰፊ የአየር ድብደባ በይፋ መሰረዛቸውና ከኢራን ጋር መስማማታቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያሳለፍኩት ያሉት አሜሪካ ከኢራን ከፍተኛ አመራሮች ጋር የጀመረችውን የሚስጥር የሰላም ድርድር እጅግ ስኬታማ በሆነ ደረጃ ላይ ነው መድረሱንና በሀገሪቱ ከፍተኛ የፖለቲካ መዋቅር ይሁንታ በማግኘቱ ነው በማለት ገልጸው ፕሬዝዳንቱ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ገጽ ላይ ባሰፈሩት መግለጫ እንዳሉት ከኢራን ኢስላሚክ ሪፐብሊክ ጋር ሲደረግ የነበረው ውይይትና ድርድር አሁን ላይ በኢራን ከፍተኛ አመራሮች ደረጃ ላይ ደርሶ ሙሉ በሙሉ ይሁንታን ያገኘ በመሆኑ እኔ እንደ ዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንትነቴ ዛሬ ሌሊቱን በኢራን ላይ ታቅዶ የነበረው ተከታታይ የአየር ድብደባ በሙሉ ሰርዣለሁ። ጦርነቱ ማብቅቷል። ከኢራን ጋር የሰላም ስምምነት ልንፈራረም ነው ብለዋል። የፕሬዝዳንቱን ይህንን ግራ አጋቢ መግለጫ ተከትሎ ለሴኔት ውጪው ባሪሞር ድጋፍ ለመስጠት በተዘጋጀ ህዝባዊ ስብሰባ ላይ በስፋት እንደተናገሩት አሜሪካ በመካከለኛው ምስራቅ ለወራት ስታካሄድ የነበረውን አስከፊ ጦርነት በስኬት አጠናቃለች በማለት አውጀዋል። ምናልባትም ሰምታችሁ እንደሆነ አላውቅም፣ ነገር ግን እኛ ዛሬ ከኢራን ጋር የነበረውን ጦርነት ሙሉ በሙሉ አቁመናል፣ አሸንፈናል። እነርሱም ማለትም ኢራኖችም ከእንግዲህ በኋላ በፍጹም የኒውክሌር ጦር መሳሪያ ላለመታጠቅ ወደ መሳሪያውም ላለማየት ጭምር ተስማምተዋል። ይህ እኛ በጽኑ የጠየቅነውና የተከራከርንበት ዋና ጉዳይ ነበር። ኢራን ሳትወድ በግድም ቢሆን ተቀብለዋለች ብለዋል ትራምፕ። በዚህ የድርድር ሂደት ዙሪያ ለደጋፊዎቻቸው በሰጡት ማብራሪያ የኢራን ወገን ከዚህ ቀደም የኒውክሌር መሳሪያ ላለማልማት የሚል አንቀጽ ብቻ አስቀምጦ የነበረ ቢሆንም እርሳቸው ግን ስለ መግዛትስ የሚል ጥያቄ በማንሳት ከሁለት ቀናት ጥብቅ ክርክር በኋላ ኢራን በኒውክሌር ጦር መሳሪያ ላለመግዛትም ጭምር መስማማቷን የገለጹት እኛ የፈለግነው ነገር ሁሉ በተሟላ ሁኔታ ከኢራን አግኝተናል። ስምምነቱ ሙሉ በሙሉ ከኢራን ጋር ተጠናቋል። ወታደሮቻችን ወደ ሀገራቸው አሜሪካ መመለስ ይጀምራሉ ሲሉም አውጀዋል። ፕሬዝዳንት ትራምፕ በተመሳሳይ መልኩ ለጆርጂያ ምክትል ገዢ በርተን ጆርስ ጋር የገዢነት ምርጫ ዘመቻ በዛሬው ሌሊት በተደረገው ሌላ ስብሰባ ላይ ሁለቱ ሀገራት ማለትም አሜሪካና ኢራን ውጊያውን በአስቸኳይ ለማቆም የሚያስችል እጅግ ጠንካራ የሆነ የመግባቢያ ሰነድ ላይ መድረሳቸውን በድጋሚ አውጀዋል። እንደ ትራምፕ ማረጋገጫ ገለጻ ከሆነም ይህ ስምምነት አሜሪካ ከኢራን ጋር የነበራትን ወታደራዊ ፍጥጫ 95 በመቶ የሚሆነውን ዋና ዓላማውን ያሳካ ነው ብለዋል። ሆኖም ፕሬዝዳንቱ በዚህ ሁለተኛው የዛሬ ሌሊት ስብሰባቸው ላይ ሌላ አጽንኦት የሰጡበት ጉዳይ የሂደቱን ጉዳይ ነው። ሙሉ በሙሉ ተጠናቆ ፊርማው እስኪቀመጥ ድረስ በአሁኑ ወቅት በኢራን
ወደብ ከተሞች ላይ ተጣለው የአሜሪካ የባህር ላይ ወታደራዊ እገዳ ተጠናክሮ እንደሚቀጥል አስገንዝበው ዛሬ ስምምነቱ ይፈረማል፣ ስምምነቱ ሲፈረምም ዓለም ያያል ብለዋል። ፕሬዝዳንት ትራምፕ በነጩ ቤተ መንግስት ዋይት ሃውስ በፕሬዝዳንቱ ጽህፈት ቤት ኦቫል ኦፊስ ውስጥ ሆነው ለጋዜጠኞች በሰጡት ሌላ መግለጫ ላይ ደግሞ ዛሬ ሌሊቱን የኢራን ጠቅላይ መንፈሳዊ መሪ አያቶላ ሰይድ ሙጅተባ ኻሜኒ ለዚህ ስምምነት ይሁንታቸውን መስጠታቸውን እረዳለሁ በማለት ገልጸው ይህ ስምምነትም አሁን ይፈረማል ትመለከታላችሁ። ዛሬ እንደተፈረመም የነዳጅ ዋጋ በዓለም ገበያ ላይ እንደ ድንጋይ ቁልቁል ሲወርድ ትመለከታላችሁ ብለዋል። ፕሬዝዳንት ትራምፕ አሜሪካን ለኢራን ከፍተኛ ባለስልጣናት ዛሬ ምሽት ሊሰነዘር የነበረውን ጥቃት ምን አይነት አጥፊ ይዘት እንዳለው በዝርዝር ካስረዷቸው በኋላም የኢራን አመራሮች ጦርነቱን ለማቆም የአሜሪካ ምት በመፍራት ለጦርነቱ ስምምነት መጓጓታቸውን ገልጸው እነርሱ ከፍተኛ ምት አስተናግደዋል፣ በጣም ነው ያደቀቅናቸው፣ ጥቂት ሰዎች ብቻ ሊቋቋሙት የሚችሉትን ከባድ ሙከራ አይተዋል ኢራኖች ብለዋል። ስለዚህ አሁንም ስምምነቱን ከኔ በላይ እነሱ ይፈልጉታል፣ ለነሱ ስል ፈርምላቸዋለሁ ብለዋል። ባለፉት 3 ቀናት በከባድ ሁኔታ ስንመታቸው ቆይተናል። ዛሬ ማታ ደግሞ እጅግ የከፋ እርምጃ ልወስድባቸው ተዘጋጅቼ ነበር። እነርሱ ሊያደርጉት የሚችሉት ምንም ነገር አልነበረም። እኔም መለመን ነበር አማራጫቸው። ስለዚህም አሁን ወታደሮቼ መሳሪያቸውን ወደታች እንዲያደርጉ አዝዣለሁ። ስምምነቱም ዛሬ ይፈረማል ብለዋል። ይሁን እንጂ ትራምፕ በሰፊው በዛሬው ዕለት ስምምነት ይፈረማል፣ ኢራኖች ለምነው ነው ጥቃቴን ያቆምኩት በማለት ሰፊ መግለጫ ቢሰጡም ከኢራን የተሰማውን መግለጫ ግን በፕሬዝዳንት ትራምፕ ንግግር ላይ ውሃ የቸለሰ ሆኗል። ኢራን እንዳለችው ምንም አይነት ስምምነት አልተደረሰም፣ አይፈረምም ብላለች። አሜሪካ የጦርነቱን ማክተም በአደባባይ ብታወጅም በኢራን በኩል ያለው ይፋዊ ምላሽ እንደሚያመለክተው እጅግ የሰከነና ጥንቃቄ የተሞላበት መግለጫ ነው ኢራን የሰጠችው። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዛሬ ሌሊቱን ለሀገሪቱ ብሔራዊ የዜና ወኪል ኢርና ፕሬዝዳንት ትራምፕ ጦርነቱ ተጠናቋል የሚለው አዋጃቸውም ከተሰማ በኋላም በሰጡት መግለጫ እንዳሉት በአሁኑ ወቅት በመገናኛ ብዙሃን ትራምፕ የሚያሰራጩት የውል ማጠናቀቂያ ወሬዎችም ፍጹም ሐሰተኞች ናቸው በማለት ገልጸዋል። ኢራን እስካሁን ባለው ሁኔታ በማናቸውም ረቂቅ ስምምነት ላይ ምንም አይነት ስምምነት ላይ አልደረሰችም፣ ምንም አይነት ውሳኔም አላሳረፈችም። ትራምፕ በዛሬው ዕለት ስምምነት እንደሚፈረም ተናግረዋል። ከማን ጋር ሊፈርሙት እንዳሰቡ እናያለን ብለዋል። ቃል አቀባዩ እስማኤል ባጋይ የድርድሩን ሂደት ሲያብራሩ እንደተናገሩት እኛ ከመጀመሪያውም ጀምሮ እንደተናገርነው የድርድሩ ይዘትና አካሄድ ግልጽ ነበረ። የረቂቅ ጽሑፍ አብዛኛው ክፍል አስቀድሞ የተጠናቀቀ ቢሆንም አሜሪካውያን በተደጋጋሚ የያዙትን አቋምና ጥያቄ በመቀየር ሂደቱን ሲያስተጓጉሉ ቆይተዋል። ኢራን በራሷ ብሔራዊ ጥቅምና ባስቀመጠቻቸው ቀይ መስመሮች ላይ በፍጹም ማናቸውንም አይነት ድርድር ወይም ስምምነት እንደማታደርግ በተግባር አሳይታለች። ምንም አይነት ጥያቄ ለአሜሪካ አላቀረብንም። ትራምፕ ተለመንኩ እንዳሉት ምንም አይነት የለመነውም ሆነ የጠየቅነው አካል የለም ብለዋል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ፋርስ የዜና ወኪል የኢራንን የድርድር ቡድን በቅርበት የሚያውቁት ታማኝ ደህንነት ምንጭን ጠቅሶ እንደዘገበው ከአሜሪካ ጋር የተደረሰ ምንም አይነት ይፋዊ የህግ መግባቢያ ሰነድም ሆነ ምንም አይነት ስምምነት እንደሌለ ገልጸዋል። ሆኖም አሜሪካ ኢራን ያቀረበችውን ስምምነት ረቂቅ ጽሑፍ ሙሉ በሙሉ የተቀበለች ከሆነ ኢራን ስምምነቱን በድጋሚ ለመመርመርና ለመፈረም ልታስብበት የምትችልበት እድል እንዳለ ለዜና ወኪሉ ነግረውታል። ትራምፕ ምን እንደሚሉ አልገባኝም፣ ነገር ግን ከዚህ ቀደም ኢራን አቅርበው የነበረውን በሙሉ ተቀብሎት ከሆነ መልካም ነው፣ ተቀብሎትም ከሆነ ጊዜ ወስደን የምናየው ይሆናል ብለዋል። በአሁኑ ወቅት ግን ምንም አይነት ስምምነት ላይ አልደረስንም ሲሉ ለዜና ወኪሉ ነግረውታል። ታዋቂው ዓለም አቀፍ የዜና አውታር አክሲዮስ የዜና ወኪል የድርድሩን ሂደት በሚስጥር የሚያውቁ 3 ከፍተኛ የአሜሪካ ዲፕሎማት ምንጮችን ዋቢ በማድረግ እንደዘገበው በኢራን በነበረው ሚስጥራዊ ስብሰባ በኳታር ልዩ መልእክተኛ አሊ አልታዋዲ እንዲሁም በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ መካከል የተደረገው ጥብቅ ውይይት ነው በሁለቱ ሀገራት መካከል የነበሩትን ሰፊ ልዩነቶች ወደ ጠባብ ደረጃ እንዲወርዱ ለማድረግ የታቀደ ነበር ብለውታል። እንደ ዲፕሎማቶች ገለጻ ከሆነ ውይይቱ በ3 ዋና ዋና ስትራቴጂካዊ ጉዳዮች ላይ ያተኮረ ነበር። አንደኛው በአሜሪካና በተለያዩ ዓለም አቀፍ ባንኮች የታገደው የኢራንን በቢሊዮን የሚቆጠር ገንዘብ ሀብትና ንብረት በፍጥነት ለቆ ለኢራን ማስረከብ፣ ወሳኝ ወታደራዊና የፋይናንስ መዋቅርም በኢራን ውስጥ መዘርጋት። ይህ ለኢራን የወቅቱ ትልቅና ዋነኛ ጥያቄ መሆኑ ቀርቧል። በሚስጥር አሜሪካና ኢራንን እያደራደረች የምትገኝ ኳታር ሌላኛው ከኢራን ጋር የተነጋገረችበት ሁለተኛው ጉዳይ በ60 ቀናት ውስጥ የተራዘመ የተኩስ አቁም የሰላም ጊዜ ውስጥ የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ፍሰት
ዳግም በሰላማዊ ሁኔታ የሚከፈትበት ወታደራዊ መምሪያ ማውጣት፣ ሶስተኛው በዚህ የ60 ቀናት የተኩስ አቁም ጊዜ የኢራንን ኒውክሌር መርሃ ግብር በተመለከተ በቀጣይ የሚደረጉትን መጠነ ሰፊ ድርድሮች የአካሄድ ስልትን መወሰን የሚል ነው። ምንጮች ለአክሲዮስ የዜና ወኪል እንደነገሩት ከሆነ የኢራን ባለስልጣናት ለተለያዩ የቀጠናው ሀገራት በኢራን የተደረገው ስብሰባ መርሃ ተኮር ስምምነት የማስገኘቱን የገለጹ ቢሆንም የመጨረሻው ይሁንታ ግን አሁንም ከጠቅላይ መሪው ከኻሜኒ የሚጠበቅ ጉዳይ መሆኑን አስምረውበታል። ሆኖም የኢራንና የኳታር ተደራዳሪዎች አሜሪካ ባለፉት ቀናት በኢራን ደቡባዊ የባህር ዳርቻዎች ላይ የፈጸመችውን ድንገተኛ ጥቃት በዶናልድ ትራምፕ እውነተኛ ፍላጎት ላይ ያለውን ታላቅ ጥርጣሬና ለመተማመን በከፍተኛ ሁኔታ እንዳሳደገውም ገልጸዋል። ትራምፕ እንዳሉት ይህ አዲስ ከኢራን ጋር የሚፈረመው ረቂቅ ስምምነት በአውሮፓ ምድር በይፋ ሊፈረም ይችል ነው ብለውታል። የአሜሪካውን የልዑካን ቡድን ምክትል ፕሬዚዳንት ጄዲ ቫንስ ይመሩታል በማለት ገልጸዋል። ይህ በዚህ እንዳለ የአሜሪካው ፕሬዚዳንት ትራምፕ በድንገት ዛሬ ሌሊቱን የሰጡትና ከኢራን ጋር ደረስኩ ያሉት ስምምነት የእስራኤልን ከፍተኛ የፖለቲካና ወታደራዊ መዋቅር ክፉኛ ያስደነግጥና ያስቆጣ ሆኗል። ታዋቂው የዜና አውታር ሲኤንኤን ዛሬ ሌሊቱን ባወጣው ሰበር ዜና የእስራኤል የደህንነት ካቢኔ ምንጮችን ጠቅሶ እንደዘገበው ትራምፕ መግለጫውን በሚለቁበት በዚያው ተመሳሳይ ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከፍተኛ የጦር አዛዦቻቸውና ከተመረጡ የእስራኤል ሚኒስትሮች ጋር ስለ ኢራን ቀጣይ ወታደራዊ እርምጃ በጥብቅ የደህንነት ምክክር በማድረግ ላይ ነበሩ ብለዋል። እስራኤል አሜሪካም ከኢራን ጋር ስለምታካሂዳቸው ማናቸውም አይነት የሚስጥር ስምምነት ወይም ረቂቅ ሰነድ አስቀድሞ የተሰጣት ምንም አይነት መረጃ ለእስራኤል እንዳልነበረና ትራምፕ መግለጫም በድንገት ሲተላለፍ ሁኔታም ሆነ ሙሉ ካቢኔያቸው በንግጋጤ የነበረ መገናኛ ብዙሃን ላይ የዘገባውን የተመለከቱ ተብለዋል። ድርጊቱን ተከትሎ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል አስቸኳይ ስልክ ውይይት ዛሬ ሌሊቱን ተካሂዷል። የእስራኤል ሚኒስትር ጽህፈት ቤት ዛሬ ሌሊቱን ባወጣው መግለጫ እንዳለው ከሆነ ውይይቱን አስመልክቶ በሁለቱ መሪዎች መካከል ማለትም በአሜሪካና በእስራኤል መሪዎች መካከል የተደረገው ንግግር ትራምፕ ከኢራን ጋር ወደ ይፋ ድርድር ለመግባት ስላደረጉት የመግባቢያ ሰነድ መሆኑን በመግለጽ የክስተቱን አደገኛነት ለማርገብ ጥረት አድርገዋል ብለዋል። የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ሲያብራራ ምንም እንኳን እስራኤል አሜሪካ ከኢራን ጋር በደረሰችበት በዚህ የመግባቢያ ሰነድ ላይ ተዋናይ ወገን ሆና ባትገኝም ወይም ዝርዝር መረጃ ባይሰጣትም ጠቅላይ ሚኒስትር ኔታንያሁ የአሜሪካ ፕሬዝዳንት ትራምፕ ለድርድር ማጠናቀቂያ ያስቀመጡትን ጽኑ አቋም እናያለን ብለዋል። ይህ በመጨረሻው ስምምነት ላይ የኢራንን የበለጸገ ዩራኒየም ቁሳቁስ ሙሉ በሙሉ ከሀገሪቱ እንዲወጣ፣ የዩራኒየም ማበልጸጊያ መሰረተ ልማቶች ሙሉ በሙሉ ከኢራን ውስጥ ወጥተው እንዲፈርሱ፣ የባሊስቲክ ሚሳኤል ምርቷ ላይ ጥብቅ ገደብ እንዲጣልና ኢራን በቀጠናው ለምታንቀሳቀሳቸው የውክልና ኃይሎች የምታደርገውን ድጋፍ እንድታቆም ትራምፕ የገቡትን ቃል ያካተተ መሆን አለበት ብለዋል። ውድ ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ ነበሩ። ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቻናላችን አዲስ ነው፣ ሰብስክራይብ በማድረግ መልካም ቆይታ እላችኋለሁ።